አምስት ነገሮች ከመምጣታቸው በፊት አምስት ነገሮችን ተጠቀማቸው። ማን ናቸው እነዚህ አምስት ነገሮች? በህይወታችን ላይ ብቅ ይላሉ፣ ሳናውቃቸው ደግሞ ይጠፋሉ። የሚሄዱ ነገሮችን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ይህንን ሰሃባ መከሩት። ከአምስቱ የመጀመሪያው ረሱል አለይሂ ሰላቱ ወሰላም የመከሩት ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀም እርጅና ከመምጣት በፊት። ቁዋ ጉልበት ኃይል ያለበት እድሜ የወጣትነት እድሜ። ይህን እድሜ ተጠቀምበት። ያ ቁዋ ከመወገዱ በፊት፣ እርጅና ከመምጣቱ በፊት፣ ከዘራ ከመያዝ በፊት፣ ጎንበስ ከማለት በፊት ጠንካራ ሆነ ደረትህን ወጥረብ በምትሄድበት ሰዓት ተጠቀም። በዒባዳ አላህ በሚወደው በመልካም ነገር አሳልፎ ይህን ወጣት እድሜ ነገ ተመልሶ አይመጣም። ነገ ማይገኝ እድሜ ነው። ለዚህም ነው ሰለፎቹ በዚህ ወጣትነት እድሜ ኸይር ነገር ያበዙ ነበረ። ለምን? ነገ እድሜያቸው ጉልበታቸው ከተወገደ ከሄደ በኋላ በዛ ወጣትነት እድሜ የሚሰሩትን ስራ ሽምግልና መጥቶ እርጅና መጥቶ መስራት ስለማይችሉ በወጣትነት እድሜ ላይ ብዙ ኸይር ነገር ያከማችሁ ነበር። ስለዚህም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሸባበከ ቀብለ ሐረሚክ፣ ወጣትነትን ነጥለው መከሩት።